ሰላም እንዴት ናችሁ? የተከበራችሁ አድማጮቻችን የአባሬቦ ኦፊሻል የዩቲዩብ ቻናል ነው። ስለምታደምጡ እናመሰግናለን። በአሁኑ ሰዓት ደግሞ በ11ኛ ሳምንት የእንግሊዝ ፕሪምየር ሊግ የመጀመሪያ ጨዋታ ሆኖ የነበረው በቶትናም ሆስፐር ስቴዲየም ቶትናም ሆስፐር ከማንቸስተር ዩናይትድ ያደረጉትን ጨዋታ እንመለከታለን። በተለይ ሁለቱም ቡድኖች በትላንትናው ዕለት በምሽቱ ጨዋታ በደካማ ጎናቸው ነው የተጫወቱት። ይህ ማለት ምንድነው? ቶትናም ሆስፐር በሜዳው 5 ጨዋታዎችን አድርጎ አንድ ጨዋታን ነው ማሸነፍ የቻለው። እንዲሁም ደግሞ አንድ አቻ ወጥቷል። ደግሞ 3 ጨዋታዎችን መሸነፍ ችሏል ማለት ነው ከአምስቱ ጨዋታዎች። ስለዚህ በዚህ ዓመት 5 ጨዋታዎችን አድርጎ 4 ነጥቦችን ብቻ ነው የሰበሰበው ማለት ነው በቶትናም ሆስፐር ስቴዲየም። ስለዚህ በሜዳው ደካማውን ቶትናም ሆስፐር ነው ማንቸስተር ዩናይትድ የሚገጥመው ማለት ነው የገጠመው ማለት ነው። በተለይ ደግሞ ማንቸስተር በቶትናም ሆስፐር ካለፉት ጨዋታዎች በቼልሲና በቦርንማውዝ በሜዳው ሽንፈት ገጥሞት ነው የተመለሰው። በተለይ ደግሞ በቶትናም ሆስፐር በኩል በቼልሲ ጋር በነበረው ጨዋታ 0.01 ኤክስጂን አስመዝግበው በጨዋታው ሙሉ ለሙሉ ተበልጠው በደጋፊዎቻቸው እንዲሁም ደግሞ በእግር ኳስ ቤተሰቡ የቶትናም ሆስፐር ፐርፎርማንስ ተተችቶ ነበረ። በሻምፒየንስ ሊጉ ግን 4-0 አሸንፈው ነበር የተመለሱት ማለት ነው። በማንቸስተር ዩናይትድ በኩል ደግሞ ማንቸስተር ዩናይትድ ከሜዳው ውጭ ደግሞ በሚያደርጋቸው ጨዋታዎች እንዲሁ ደካማ ነው። ማንቸስተር ዩናይትድ ደግሞ በተቃራኒው ማለት ነው በተለይ 5 ጨዋታዎችን ከሜዳው ውጭ አድርጎ አንድ ነው ያሸነፈው። ትልቁ ጨዋታው የሊቨርፑል ወደ አንፊልድ ሂዶ ነው ማሸነፍ የቻለው። 2 ጨዋታዎችን ደግሞ አቻ ወጥተዋል። 2 ጨዋታዎችን መሸነፍ ችሏል ማለት ነው ማንቸስተር ዩናይትድ። ስለዚህ ቶትናም ሆስፐር በሜዳው ደካማ ነው፣ ማንቸስተር ዩናይትድ ደግሞ ከሜዳው ውጭ ሲሆን ደካማ ነው። ስለዚህ በዚህ በደካማ ጎናቸው ነው ሁለቱም ቡድኖች ወደ ሜዳ የገቡት ማለት ነው። በላይናፕ በኩል ማንቸስተር ዩናይትድ ሌኒ ዮሮን አስቀምጦ ማጓየርን በተከላካይ ቦታ አሰልፏል። እንዲሁም ደግሞ የዊንግ ባኮቹንም ቀይሯል። እስከዛሬ ዳሎና ዲያሎ ነበሩ በፉልባክ የመጀመሪያ አሰላለፍ ውስጥ የሚኖሩት። በቶትናም ሆስፐሩ ጨዋታ ግን ማዝራዊና ዶርጉ ናቸው የተሰለፉት። ካሲሚሮና ቡርኖ ፈርናንዴዝ አሁንም በመሃል ሜዳ ላይ ተጣምረው ነበረ። በተለይ ደግሞ ብራያን ቤሞ በቀኝ 10 ቁጥር ነው በግራ 10 ቁጥር ነው የተጫወተው። አማድ ዲያሎ ደግሞ በቀኝ 10 ቁጥር መጫወት ችሏል ማለት ነው። በትላንትናው ዕለት ሼሽኮን አሳርፎ ማቲያስ ኩኛን የተጠቀመው ሩበን አሞሪም በተለይ እንደ በሴስኮን ሲያስቀምጥ በሊቨርፑል ጨዋታም እንዲሁ አድርጎ ነበረ። ማቲያስ ኩኛን ነው የፊት አጥቂ አድርጎ የተጠቀመው። በዛ ጨዋታ ግን ሜሰን ማውንት ነበረ የግራ 10 ቁጥር ሆኖ መጫወት የቻለው። በትላንትናው ዕለት ግን አማድ ዲያሎ ነው በዚህ ቦታ ላይ መጫወት የቻለው ማለት ነው። ስለዚህ ማቲያስ ኩኛን ነው አሁንም በ9 ቁጥር የተጠቀመው። ስለዚህ በትላላቅ ጨዋታዎች ላይ ይህንን የሚጠቀም ይመስላል ሩበን አሞሪም። ጎል መቆጠር የቻለው 32ኛው ደቂቃ ከአማድ ዲያሎ ነበረ። የተሻገረለትን ኳስ ብራያን ቤሞ በግንባሩ ገጭቶ ማስቆጠር ቻለ። ስለዚህ በመጀመሪያው አጋማሽ መሪ ሊያደርገው የሚችለውን ጎል ነበረ ማስቆጠር የቻለው። ስለዚህ ማንቸስተር ዩናይትድ የመጀመሪያውን 45 1-0 እየመራ ነው የጨረሰው ማለት ነው። ይህም በደረጃ ሰንጠረዡ ላይ 2ኛ ደረጃ ላይ አስቀምጦት ነበረ። በተለይ በዚህም ቀደም ብሎም በፎረስትም ጨዋታ እንዲሁ ማንቸስተር ዩናይትድ እየመራ ነበረ። ከሜዳ ወጥቶ 2ኛ ደረጃን መያዝ ችሎ ነበረ ማለት ነው። ከሀፍ ታይም ሲመለስ ግን በኖቲንግሃም በተከታታይ በትንሽ ደቂቃዎች ጎል ተቆጥሮበት ያው ለመጨረሻ ላቻ እንደተጫወተ ይታወሳል ማለት ነው። ሀፍ ታይሙ በዚህ ከተጠናቀቀ በኋላ እንደገና ደግሞ በተለይ ቶትናም ሆስፐር በኩል ቅያሬዎችን ማድረግ ችሏል። በትላንትናው ዕለት በቶትናም ሆስፐር በኩል በተለየ ማዲሰንን እንደዚሁም ደግሞ ክሎዞቭስኪን አለመኖር ተከትሎ የፈጠራ አቅማቸው የዘንድሮ በተለይ በመሐመድ ቁዱስ በኩል እንደሆነ ይታወሳል። ነገር ግን መሐመድ ቁዱስ በትላንትናው ዕለትም አልነበረም፣ በሻምፒየንስ ሊጉም ጨዋታ አልነበረም። ስለዚህ የቶማስ ፍራንክ ቡድን ቅያሬዎችን ማድረግ ነበረበት ማለት ነው። ማቲያስ ቴል በተለይ ጃቪስ ሲሞንስን ቀይሮ ገብቶ ነበረ። ጀስቲን ዩዶጌ ደግሞ
ፔድሮ ፖሮን ቀይሮ ገብቶ ነበረ የሁለቱ ጥምረት 84ኛው ደቂቃ ላይ ግን ማቲያስ ቴል የማቲያስ ደሊትን የመከላከል እንዳይችል ከጋረደ በኋላ ጎል ማስቆጠር ችሏል። ስለዚህ ደስቲኒ ዩዶጊ ነበረ ወደ መሃል ክሮስ ያደረጋት። ይቺ ጎል ደግሞ በተለይ በኖቲንግሃም ፎረስቱ ጨዋታ ላይ የነበረውን የሞርጋን ጊብስ ዋይት ያስቆጠራትን ጎል አይነት ችግር እንዳለ በማንቸስተር ዩናይትድ በመከላከል ችግር ተመልክተናል። በትላንትና ሁለትም ወደ መሃል ላይ ነበረ ክሮስ የተደረገው። ማቲያስ ቴልም ቶትንሃም ሆስፐርን ወደ አቻነት አመጣ። በተለይ ቶትንሃም ሆስፐር ይችን ጎል እስኪያስቆጥር ድረስ ትልቁ የቶትንሃም ሆስፐር በማንቸስተር ዩናይትድ ላይ ያደረገው ሙከራ በመሃል ተከላካዮቹ ያደረገው ነበረ። እሱም ደግሞ ሮሜሮና ሚኪ ቫንደቪን ያደረጉትም ይህም ሴላምን ሲያደነበችው ሙከራ ነበረ በማንቸስተር ዩናይትድ ላይ የተሞከሩት። ስለዚህ እዚህ ድረስ 84ኛው ደቂቃ ድረስ ግን ማንቸስተር ዩናይትድ በጨዋታም ላይ ጥሩ ነበረ፣ እንደዚሁም በመከላከል ፕረስ በማድረጉም እየተሻለ ነበረ። ምንም እንኳን ከጨዋታው በኋላ በፕሬሲንጉም መሻሻል አለብን ብሎ ሩበን አሞሪም አስተያየቱን ቢሰጥም ቶትንሃም ጎሎችን የሚያስቆጥር አይመስልም ነበረ። ነገር ግን በኦዶበርት በተደጋጋሚ በማንቸስተር ዩናይትድ በቀኝ በኩል አደጋ ሲፈጥር ተመልክተነዋል። ስለዚህ የእሱም ጥረቶች ናቸው በስተመጨረሻ ወደ ቶትንሃምን ወደ ማጥቃት የመለሱት። ስለዚህ 84ኛው ደቂቃ ድረስ ማንቸስተር ዩናይትድ 6 ደቂቃ እስኪቀረው ድረስ እየመራ ነበረ። ቶትንሃምም ጎልን ለማስቆጠር እድል አልነበረውም፣ ወደ ሽንፈት እያመራ ይመስል ነበረ። ተከታታይ 3 የፕሪሚየር ሊግ የሜዳ ላይ ሽንፈቱን ሊያገኝ ይመስል ነበረ ከቶትንሃም ፐርፎርማንስ አንጻር ማለት ነው። ነገር ግን ይቺ ጎል ከተቆጠረች በኋላ በተለይ ቤንጃሚን ሸሽኮ ተጎድቶ ወጥቷል። እዚህ ላይ ከሜሰን ማውንት አስጨናቂ አሲስት ከተደረገለት በኋላ ጎልን የማስቆጠር ትልቅ እድል ነበረው። ነገር ግን ሚኪ ቫንደቪን አስጥሎታል። በዛው ግን ቤንጃሚን ሸሽኮ ጉዳት አጋጥሞት ከሜዳ ለቋል። በተለይ ደግሞ ከዚህ በኋላ ማንቸስተር ዩናይትድ በቀጣዮቹን ደቂቃዎች ኦልሞስት ከ10 በላይ የሚሆኑ ደቂቃዎችን በ10 ተጫዋች እንዲጫወት ተገዷል። ምክንያቱም ማንቸስተር ዩናይትድ ቅያሬዎችን ጨርሶ ስለነበረ። ስለዚህ በማንቸስተር ዩናይትድ ላይ ጎል የተቆጠረው ከ90 ደቂቃ በኋላ በ10 ተጫዋች እየተጫወተ ነው። ከኦዶበርት የተመታውን ኳስ ሪቻርልሰን በግንባሩ አስቆጥሮ 90 ሲደመር 1 ላይ ወደ ቶትንሃም ሆስፐርን ወደ አሸናፊነት የሚያመጣ የመሰለ ጎልን ማስቆጠር ችሎ ነበረ። ሪቻርልሰንም የሴሌብሬት ያደረገው እንደሚያሸንፉ እርግጠኛ ሆኖ ነበረ። የቲሸርቱን ማውልቆ ነበረ ደስታውን የገለጸው። በተለይ ሪቻርልሰን ባለፉት ጊዜያት በቶትንሃም ሆስፐር በደጋፊዎቹ እየተጮህበትና ወደ ሜዳ እንዲገባ ከማንፈልገው ተጫዋች አንዱ ነው እየተባለ በሜዳ ውስጥ ከሚነገርባቸው ተጫዋቾች አንዱ ነበረ። በትላንትናው ዕለት ግን ቶትንሃም ሆስፐርን አሸናፊ ልታደርግ የምትችል ኳስ ማስቆጠር ችሎ ነበረ። ነገር ግን ማንቸስተር ዩናይትድ ከዛ በኋላ በ10 ተጫዋችም ቢሆን ፋይት ባክ ማድረግ ችሏል። በተለይ ወደ ማዕዘን የወጣችውን ኳስ ከማዕዘን ያሻግረው ከ90 ሲደመር 6ኛው ደቂቃ ላይ ብሩኖ ፈርናንዴዝ አሻግሮ ነበር። የመጨረሻ ሙከራቸው ነበረች። ሴን ላመንስም ለመሻመት ወደ ቶትንሃም ሆስፐር ቦክስ ገብቶ ነበረ። ፍሪ ሄደር ሆኖ የነበረው ማቲያስ ደሊት በረኛው ቪካሪዮ በማያድንበት ሁኔታ በግንባሩ ሌላ ጎልን በማስቆጠር በትላንትናው ዕለት አቻ ያደረጋቸውን ጎል ማስቆጠር ቻለ። ስለዚህ ቶትንሃም ወደ ከመሸነፍ ወደ ማሸነፍ መጥቶ ነበረ። በመጨረሻም ወደ ነጥብ መጣል መጥቷል ማለት ነው። ስለዚህ ማቲያስ ደሊት ማንቸስተር ዩናይትድን አቻ ማድረግ ችሏል። በተለይ ማንቸስተር ዩናይትድ ይችን ያቻነት ጎል ካስቆጠረ በኋላ በኖቲንግሃም ፎረስቱም ጨዋታ ላይ 2-1 እየተመራ በኋላ እንዲሁ ዲያሎ አስደናቂ ጎልን አስቆጥሮ ማንቸስተር ዩናይትድ አቻ ሆኖ ነበረ ማለት ነው። በትላንትናው ዕለትም በስተመጨረሻ ማንቸስተር ዩናይትድ በማቲያስ ደሊት አማካኝነት ጎልን አስቆጥሮ 2 አቻ ሆኗል ማለት ነው። ማንቸስተር ዩናይትድ በተለይ ከዚህ ጨዋታ በኋላ ባለፉት 3 ጨዋታዎች ማለትም ብራይተን 4-2 ከፎረስት ጋር 2-2 እንዲሁም ደግሞ በዚህ ጨዋታ ላይ ከቶትንሃም ጋር 2-2
መውጣቱን ተከትሎ ባለፉት 3 ተከታታይ ጨዋታዎች 2 ጎሎች በየጨዋታው ተቆጥሮበታል። ስለዚህ በማንቸስተር ዩናይትድ በኩል ጨዋታን የመቆጣጠር ችግር እንዳለ እንዲሁም የመከላከልም ችግር እንዳለ የተመለከትን ይመስላል። በትላንትናው ዕለት ምንም እንኳን በፖሴሽን የበለጠው በቶትናም ሆስፐር ቢሆንም ያው አደጋዎችን ከመፍጠር አንጻር ግን ብዙም አልነበረም። 45% ነው ማንቸስተር ዩናይትድ የተቆጣጠረው። ኤክስጂያቸው ደግሞ ቶትናም ሆስፐር የተሻለ ነው 0.92 ለ0.63 ኤክስጂን ማስመዝገብ ችለዋል። ቢግ ቻንሶችን ቶትናም ሆስፐር 3 ፈጥሯል። ማንቸስተር ዩናይትድ ደግሞ 2 ነው መፍጠር የቻለው። እንዲሁ ሾቶችን ብንመለከት ደግሞ ቶታል ሾቶችን ማንቸስተር ዩናይትድ 5 እንዲሁም ቶትናም ሆስፐር 10 ሙከራዎችን ማድረግ ችሏል። ኦን ታርጌት ሙከራዎች ደግሞ ቶትናም ሆስፐር 4 ሙከራዎችን እንዲሁም ደግሞ ማንቸስተር ዩናይትድ 2 ሙከራዎችን ማድረግ ችሏል። ዱዌሎችን በተመለከተ ቶትንሃም የተሻለ ነበር። 53% አጠቃላይ ዱዌሎችን ማሸነፍ ችሏል። እንዲሁ ደግሞ ማንቸስተር ዲስፖስስድ በመደራረግ ደግሞ ቶትናም ሆስፐር 11 ጊዜ የማንቸስተር ዩናይትድን ፖሴሽን ሲያበላሽ ማንቸስተር ዩናይትድ ደግሞ የቶትንሃምን 16 ጊዜ ፖሴሽኑን ማጨናገፍ ችሏል ማለት ነው። ግራውንድ ዱዌሎችን ቶትንሃም ሆስፐር 57% ማሸነፍ ችሏል። ኤሪያል ዱዌሎችን ደግሞ ማንቸስተር ዩናይትድ 56% ማሸነፍ ችሏል ማለት ነው። ከማንቸስተር ዩናይትድ ይህንን ጨዋታ አቻ መውጣቱን ተከትሎ በሩበን አሞሪም የአሰልጣኝነት ዘመን ለመጀመሪያ ጊዜ 5 ተከታታይ ጨዋታዎችን ከ5 ተከታታይ ጨዋታዎች በኋላ ሳይሸነፉ መዝለቅ ችለዋል ማለት ነው። ስለዚህ በ5ቱ ተከታታይ ጨዋታዎች ኦልሞስት በብሬንፎርድ 3-1 ከተሸነፉ በኋላ ማንቸስተር ዩናይትድ 5 ተከታታይ ጨዋታዎችን አልተሸነፈም። ይህም በሩበን አሞሪም የመጀመሪያው ሆኗል ማለት ነው። ማንቸስተር ዩናይትድ ሰንደርላንድን 2-0 ካሸነፈ በኋላ እንዲሁም ደግሞ ወደ አንፊልድ ሂዶ ሊቨርፑልን 2-1 ካሸነፈ እንዲሁም ደግሞ በኦልድ ትራፎልድ ብራይተን ኤንድ ሆቭ አልቢዮንን 4-2 አሸንፏል። እንዲሁም በፎረስት ሜዳ ደግሞ 2-2 መውጣት ችሏል። በትላንትናው ዕለት ደግሞ በምሽቱ ጨዋታ ከቶትናም ሆስፐር ጋር አቻ በመውጣት 5 ተከታታይ ከ5 ጨዋታዎችን ያለመሸነፍ ሪከርዱን መጓዝ ችሏል ማለት ነው። ከጨዋታው በኋላ ሩበን አሞሪም ስለ ቤንጃሚን ሸሽኮ ጉዳት አስተያየታቸውን ሰጥቷል። የጉልበት ጉዳት ጉልበቱ ላይ ነው ህመም ያለበት። ስለዚህ ለሱም ደግሞ በቀጣይ ምርመራዎችን ማድረግ አለብን፣ ምን ያህልም ከሜዳ እንደሚርቅና ምን ያህል አደጋ እንዳለው ከምርመራ በኋላ ማወቅ አለብን። ለሱ ግን መልካምን እመኝለታለሁ በማለት አስተያየቱን ሰጥቷል። ሩበን አሞሪም ስለ ድክመቶች አሉን ያው በተለይ ደግሞ በዚህ ጨዋታ ላይ ጎሎችን ወደ አቻነት መምጣታችንን ተከትሎ ያሉንን ኳሊቲዎች ማየት ይቻላል፣ ያሉንን መሻሻሎች ማየት ይቻላል። ነገር ግን ድክመቶች አሉብን። ድክመቶቻችንን ቀድመን የምናውቋቸዋለን። አሁን ጅማሬ ላይም በመሆናችን ወደፊት የምናስተካክላቸው ይሆናል። መሻሻል እንዳለብንም እናምናለን ብሏል ሩበን አሞሪም ከጨዋታው በኋላ። ማንቸስተር ዩናይትድም እንዲሁ አሁንም ከሜዳው ውጪ ያው ሁለተኛ ድሉን ማግኘት አልቻለም። ከሊቨርፑል ጨዋታ ውጪ ቶትናም ሆስፐርም ወደ ማሸነፍ አልተመለሰም። 3 ተከታታይ ግን የሜዳ ላይ ጨዋታዎችን ከመሸነፍ ግን ድኗል ማለት ነው። በቀጣይ ማንቸስተር ዩናይትድ በኦልድ ትራፎልድ ኤቨርተንን ነው የሚያስተናግደው። እንዲሁ ደግሞ ቶትናም ሆስፐር ደግሞ ወደ ኤምሬትስ በመሄድ ሰሜን ለንደን ደርቢን የሚያደርጉ ይሆናል። ከኢንተርናሽናል ብሬክ በኋላ የደረጃ ሰንጠረዣቸውን ደግሞ ሁለቱ ቡድኖች ያሉበትን ብንመለከት ሁለቱም ቡድኖች እኩል 18 ነጥቦች ላይ ይገኛሉ። ነገር ግን በጎል ልዩነት ቶትንሃም ሆስፐር 5ኛ ደረጃ ላይ ይገኛል። እንዲሁም ደግሞ ማንቸስተር ዩናይትድ ደግሞ 8ኛ ደረጃ ላይ የሚገኝ ይሆናል ማለት ነው። የሁለቱ ቡድኖች ጨዋታ ዝርዝርም ባይሆን በተወሰነ መልኩ እንደዚህ ይመስላል። አድማጮቻችን ስላደመጣችሁን እናመሰግናለን። በተለይ በፕሮግራሙ ላይ ያላችሁን አስተያየት እንዲሁም ደግሞ በጨዋታው ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። ለሌሎችም ተደራሽ እንዲሆን ሰብስክራይብም ላይክም እያደረጋችሁ እናመሰግናለን። በቀጣይ በሌላ ፕሮግራም እንገናኛለን። ደህና ሁኑ።